ኮቡ የጨለመበት አብይ አህመድ አንዳንዶች የመጻፍ የመናገር ጸጋ አላቸው፣ አንዳንዶች ደግሞ የኳስ ጸጋ አላቸው። እኔ ግን የልመና ጸጋ ነው ያለኝ። ገና ከልጅነቴ ጀምሮ በመለመን የኖርኩና ለምኜ የማላጣ ሰው ነኝ። ዛሬም እየለመንኩ የማሰራቸው በርካታ ፕሮጀክቶች አሉኝ በማለት ከዓመት በፊት ጠቅላዩ ሲናገር ድንዝዞቹ አጨብጭበው አድንቀውታል። ጥያቄው ለማኙ ማን ነው የሚለምነው? በማን ስም ነው የሚለምነው ብለን ስንጠይቅ የሚለምነው IMF፣ ወርልድ ባንክ፣ USA፣ EU አረብ ሀገራትን ነው። የሚለምነውም በአብይ አህመድነቱ ሳይሆን በኢትዮጵያ መሪነቱ በኢትዮጵያ ስም ነው። እናም ምንም ስለሌለው ሀገሪቷ ማለት ነው በሀገራችን ስም እየለመነ ብዙ ፕሮጀክት በማሰራት ላይ ነኝ ያለን ጮርቃ ዛሬ አክሮባት ሰርቶ የነቀዘ ስንዴያቸውን እንጂ ምን ይከለክሉናል? እንዳናድግ ይፈልጋሉ፣ እንደ ሊቢያ ሊያደርጉን ይፈልጋሉ እያለ ሲናገር የእሱ ቢጤ ሾርት ሚሞሪያም ውታፍ ነቃይ ካልሆነ በስተቀር ማንም ብድግ ብሎ አሜሪካና ምዕራባውያን ሀገር ሊያፈርሱ ነው ብሎ ለሃጩን አያዝረበርብም። ከሁለት ከIMF እና ወርልድ ባንክ የሚሰጠን ብድርና ድጋፍ በ700% አድጓል ያለንን ጠቅላይ ሚኒስትር መሸለም፣ ምሳ ላይ ፕሬዝደንቷን መሸለም፣ እራት ላይ ፋይናንስ ሚኒስትራችንን መሸለም፣ ዓለም ሁሉ ለኢትዮጵያ እየሰራ ነው ያለንን ነጫጭባ ጮርቃ ዛሬ ኦል ኦቨር ደ ሰደን ብድግ ብሎ ዓለም አድሞብናል፣ ዓለም ተነስቶብናል ብሎ ሲወሻክት ለምንና እንዴት ብሎ ከማፋጠጥና ችግሩ አንተ እንጂ ዓለም አይደለም ከማለት ግር ያሉ በጭብጨባ አስተጋብቶ ዓለምን መኮነን ድንቁርናና አድርባይነትን እንጂ ምክንያታዊነትን አያሳይም። በኢትዮጵያ ላይ የተነሳ ከግብጽና ሱዳን በስተቀር አንድም የውጭ ሀገር የለም። በኢትዮጵያ ላይ የተነሳ አንድም አሜሪካ መራሹ ምዕራባዊ ኃይል የለም። ግን በራሱ በጮርቃው አካሄድ ሁሉንም ወዳጆችና የልማት አጋር ሀገራትን ከእጃችን በትነን በማባረር ከአንድ መርዘኛ ሻቢያ ጋር ብቻ የቀረነው በአብይ አህመድ ሰልፍ ሴንተርድ በሆነ መስመር በሳተ ፖሊሲ ምክንያት ነው። ስለዚህ የኢትዮጵያን ጥቅም እያፈራረሰና ሀገራዊ ህልውናዋን ለአደጋ በማጋለጥ ላይ ያለውን አብይ መራሹን የደናቁርት ዘረኛና ጨፍጫፊን ስርዓት ታግለን መጣል እንጂ ራሳችንን ከዓለም ሀገራት ጋር የምናላትም ከሆነ ለሀገራችን መፍትሄ ከመሆን ይልቅ ችግር በመሆን ተባባሪ እንደምንሆን መታወቅ አለበት። ከሁለትና 3 ዓመት በፊት ኖቤል የሸለሙት ያስሸለሙት ያደነቁትና ያከበሩት የጠየቀውን ብቻ ሳይሆን ያልጠየቀውንም ጭምር ጨማምረው ሲሰጡት የነበሩ ሀገራት በሙሉ ዛሬ አክንትፍ አድርገው ተፍተውታል፣ ንቀው ተጠይፈውታል፣ በራቸውንም ዘግተውበት ራስን አስተካከል ብለውታል። እሱና ስልጣን ግን ክፉኛ ተፋቅረዋል። እፍ ባሰኘ ፍቅር ውስጥ ወድቆም ስልጣን ወይም ሞት ብለዋል። ይህን ሰው መከተልና መደገፍ በአገርና በሕዝብ ላይ እልቂትና መርገምትን ማብዛት ማለት ነው። ከ2 ዓመት በፊት ዓለም እድገታችንን ይፈልጋል ተስፋ አድርገውብናል ያለው ሰውዬ ለምንና እንዴት በራቸውን ዘግተው ፊታቸውን እንዳዞሩበት እንኳን ሳያውቅና ሳይናገር ዛሬ ብድግ ብሎ ዓለም የእኛን እድገት አይፈልግም ይለናል። እንደ እሱ የተደናቆሩ ጮርቃዎች፣ ካድሬዎች፣ ውታፍ ነቃዮችና አእምሯቸው ማሰብ ያቆመባቸው ብድግ ብለው ሲያጨበጭቡና ሲያስተጋቡ ይታያል። አብይ የኢትዮጵያ መከራ ምንጭ ጠማቂና አፍላቂ ነው። የእሱ ስልጣን ላይ መቆየት የውድቀት ሁሉ ቁንጮ ውድቀትንም ያስከትል ነው፣ በጊዜ ካልተገላገል ነው። የአብይ ኮከብ ላይመለስ አሽቆልቁሏል፣ ፈጽሞ ብልጭ አይልም። ሀገራችንን ከዚህ ሰው መታደግ ግዴታ አለብን የሚሉን የፖለቲካ እያሲውና የሰብአዊ መብት ተሟጋቹ ወንደሰን ተክሉ ናቸው።